የመጀመሪያው ትእዛዝ ከግብፅ ምድር ከባርነት ቤት ያወጣውህ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሁኑልህ። ከላይ በሰማይ ካለው በታች በምድርም ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ላንተ አታድርግ፣ አትስገድላቸው፣ አታመልካቸውም ይላል ኦሪት ዘጸአት ምዕራፍ 20 ቁጥር 2-6። ይህን የመጀመሪያውን ትእዛዝ ከሚከተሉት ንዑሳን አርዕስት በመከፋፈል እንመለከተዋለን። እግዚአብሔር አምላክህ እኔ ነኝ። አምላካችንና ፈጣሪያችን እግዚአብሔር በፍጹም ቸርነቱ የሚወደን መሆኑንና ማንነቱንም ጭምር አምላካችሁ እግዚአብሔር እኔ ነኝ በማለት ገልጦልናል። ብዙ ጊዜም ራሱን በተለያየ መንገድ ለሰው ልጆች ገልጧል። ለምሳሌም ለነቢዩ ሙሴ እኔ የአባትህ አምላክ የአብርሃም አምላክ የይስሐቅም አምላክ የያዕቆብም አምላክ ነኝ ብሎታል። ኦሪት ዘጸአት ምዕራፍ 3 ቁጥር 6። በዚህም በሙሴ አማካኝነት አምላክነቱን ለሕዝቡ ሁሉ ገልጧል። ያደረገላቸውንም ቸርነት አስታውሶ ያንን የቸርነት ሥራ የሠራሁላችሁ አምላካችሁ እኔ ነኝ በማለት በፍቅር ቋንቋ ማን መሆኑን ገለጠላቸው እንጂ እኔ ሰማይና ምድርን በውስጧም ያለውን ሁሉ የፈጠርኩ እግዚአብሔር ነኝ ወይም እኔ ምን የሚሳነኝ የሌለ ልዑልና ኃያል አምላክ ነኝ በማለት በሚያስፈራ ግርማው ራሱን የገለጠ አይደለም። ይልቅስ የሚረዳ የሚያድን ሰውን ወዳጅ ሰውንም ከማፍቀሩ የተነሳ ከግብፅ ባርነት እስራኤልን ያወጣ መሆኑን በመጥቀስ በቸርነቱ እንዲያውቁት ከፍቅሩም የተነሳ እንዲወዱት ራሱን በዚህ መልኩ ገለጠ። እግዚአብሔር አምላክ ለሰው ልጆች ያለውን ፍቅርና መልካም ሐሳብ እንዳይዘነጉ ዘወትር ሰዎችን ያስታውሳቸዋል። የእርሱን ፍቅር ምሕረቱንና ቸርነቱን ባስታወሱ ጊዜ ደግሞ ይወዱታል። ስለ ፍጹም ፍቅሩም ያፈቅሩታልና ስለዚህ አስቀድሞ ያደረገላቸውን ቸርነት በመንገር ራሱን ለሰዎች ገልጧል። አምላካችን ልዑል እግዚአብሔር ከሚያስፈራና ከሚያስደነግጥ ቃል ይልቅ ዘወትር በጆሮአችን የሚነግረን እኔ ይህንን ከመሰለ ደዌ የፈወስኳችሁ፣ በዚህ ዓመት ያቀዳችሁትን እንድታከናውኑ የረዳዋችሁ፣ ከዚህ ወይም ደግሞ ከዚያ ችግር ያወጣዋችሁ፣ ከመከራም የከለከልኳችሁ፣ መልካሙን ሁሉ ያደረግሁላችሁ እግዚአብሔር አምላካችሁ እኔ ነኝ በማለት ነው። በእነዚህ ሁሉ ምክንያቶች አስፈሪ ሳይሆን ቸርና መሐሪ ስለመሆኑና ስላደረገልን የተቀደሰ ይቅርታው እንዳንረሳው ስለሚፈልግ ስለምንፈራው ሳይሆን ስለምንወደው እንድናስታውሰው ስለሚሻ አምላካችን ባደረገልን ቸርነት ገልጦልናል። እኛ ከልማዱ የተነሳ ዝንጎች ስለሆንን እግዚአብሔር አምላካችን ለእኛ ያለውን ፍቅሩንና የሚያደርግልንን እንዲሁም ያደረገልንን ቸርነቱን ያሳስበናል፣ ያስታውሰናል። በአብዛኛውም እግዚአብሔርን የምናስታውሰው የምንሻውን ነገር በምንጠይቅበት ጊዜና የጠየቅነውን ከማግኘታችን አስቀድሞ ነው። የለመንነው ከተሰጠንና የምንሻው ከተደረገልን በኋላ ግን የእግዚአብሔርን ቸርነት እንዘነጋዋለን። እርሱ ልዑል እግዚአብሔር ደግሞ ይህንን ደካማ ባህሪያችንን ስለሚያውቅ ነው እኔ ከባርነት ቤት ያወጣኋችሁ እግዚአብሔር አምላካችሁ ነኝ በማለት ባደረገልን ቸርነት ራሱን የገለጠልን። በዚህም የተዋረዳችሁበትን በባርነት የተገዛችሁበትን ምርኮኞች የነበራችሁበትን ዘመንና በዚያ ዘመኑ ያደረግሁላችሁን እያሰባችሁ አምልኩኝ ማለቱ እንደሆነ ግልጽ ነው። ለእኛ ያለውን ፍቅሩንም እያሰብን ከፍቅር በመነጨ አምልኮ እንድናመልከው ጭምር እየነገረን ነው። በመሆኑም እግዚአብሔር ዘወትር የሚያደርግልንን በጎ ነገር ባለመዘንጋት የሚገባውን ሁሉ ልናቀርብለት ያስፈልጋል። ከዚህ አንጻርም በእግዚአብሔር ፊት ተንበርክኮ አቤቱ ጌታዬ እግዚአብሔር ሆይ አንተ ይህን ሁሉ ቸርነት ያደረግክልኝ አምላኬ ነህ። እኔም በሕይወት እስትንፋሴ ሕያው ሆኜ በምኖርበት ዘመን ሁሉ ተናግሬው ስለማልፈጽመው ቸርነትህ ላንተ እገዛልሃለሁ ማለት ምንኛ ያማረ ነው። ስለዚህም ልቡናችንን ሰብስበን እግዚአብሔር ያደረገልን ቸርነቱን ምሕረቱንና ፍቅሩን በማስታወስና በማሰብ ከፊቱን እንንበርከክ። እርሱንም አቤቱ ያደረክልኝን ቸርነት አልረሳም፣ ፍቅርህንና ምሕረትህን በዘነጋሁ ጊዜ በኃጢአት ወድቃለሁና የሚያስታውስ የሚያስተውልም ልቦናን ስጠኝ እንበለው። ፈጣሪያችን ልዑል እግዚአብሔር ትእዛዛቱን ለእኛ ማስታወቁ ለመልካም ነው። እርሱ አምላካችን ከእኛ ጋር ሆኖ በእኛ የሚያደርገው ነገር ማስታወቁ ለመልካም ነው። እርሱ አምላካችን ከእኛ ጋር ሆኖ በእኛ የሚያደርገውን ነገር ደግሞ ድንቅ ነው። ከፍለን እንደተመለከትነው እግዚአብሔር ትእዛዛቱን ከመስጠቱ በፊት ፍቅሩንና ቸርነቱን እንድናስብ ያደርገናል።
ምክንያቱም ትእዛዛቱን ከቸር አባት እንደተሰጠ ትእዛዝ እንጂ ከክፉ ባለስልጣን እንደተሰጠ መመሪያ እንዳንቆጥራቸውና ከፍቅሩም የተነሳ ያዘዘንን ለመፈጸም እንድንተጋ ነው። እግዚአብሔር አምላክነቱን በፍቅር አውቀንና አምነን እንጂ ከፍርሃት የተነሳ እንድናመልከው የሚሻ አምላክ አይደለም። ከዚህ ሌላ አምላካችን እግዚአብሔር እኛ ምንም እንኳ ኃጢአተኞች ብንሆን ሳይተወን የቸርነቱን ሥራ እየሰራልንና እየሰራልንም ያለ መሆኑን እያሰብን እንድናመልከው ይሻል። ለዚህ ነው ከግብፅ ምድር ከባርነት ቤት ያወጣውህ እግዚአብሔር አምላክህ እኔ ነኝ በማለት በትእዛዛቱ መግቢያ የተናገረው። እግዚአብሔር አምላክህ እኔ ነኝ የሚለው ሐረግም የሚያመለክተው አምልኮን ነው። አምላካችን እግዚአብሔር ነው ማለትን ያስከትላልና ነቢዩ ዳዊት መኑ ውእቱ አምላክ ዘንበለ እግዚአብሔር ወመኑ እግዚአብሔር ዘንበለ አምላክነ፣ ከእግዚአብሔር በቀር አምላክ ማን ነው? ከአምላካችንስ በቀር እግዚአብሔር ማን ነው? ሲል እንደተናገረው በመዝሙረ ዳዊት መዝሙር 17 ቁጥር 31። ኢያሱም እኔና ቤቴ ግን እግዚአብሔርን እናመልካለን እንዳለው ኢያሱ ምዕራፍ 24 ቁጥር 15። በወንጌልም ለጌታህ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ እንደተጻፈው የማቴዎስ ወንጌል ምዕራፍ 4 ቁጥር 10። አምልኮ ሲባልም ዘወትር በቤተ እግዚአብሔር እየተገኙ መጸለይን፣ መጾምን፣ ቅዱሳት መጻሕፍትን በማንበብ መመርመርን ወዘተ የሚያጠቃልል ነው። እነዚህን የአምልኮ መግለጫ የሆኑ የተቀደሱ ምግባራት የማያደርግ ማንም ሰው እግዚአብሔር አምላክህ እኔ ነኝ በሚለው ኃይለ ቃል ይወቀሳል። ምክንያቱም አምላኩ የሆነ እግዚአብሔር ሊቆጣጠረው ይገባልና ለእርሱ የሚገባውን አምልኮ ለባለቤቱ እግዚአብሔር መስጠት ይጠበቅበታልና ይህንን ባለመፈጸሙ እነዚህ ቃላት ይወቅሱታል። ማንም ቢሆን ሥርዓተ አምልኮውን የሚፈጽመው ተገዶ አይደለም፣ ስለ ራሱ ጥቅም ብሎ ነው እንጂ። ይህም በጥሩ ሁኔታ በቅዳሴ ጎርጎርዮስ ተገልጿል። አቤቱ የኔ አገልግሎት ለአንተ የሚያስፈልግ አይደለም፣ ያንተ አምላክነት ግን ለእኔ ያስፈልገኛል እንጂ። እግዚአብሔር አምላክህ እኔ ነኝ የሚለው ሐረግ የፍቅር መግለጫ ነው። እግዚአብሔር ለሰው ልጅ ያለውን ፍቅር ያመለክታልና እግዚአብሔር ከእንግዲህ ወዲህ ባሮች አልላችሁም ወዳጆች ግን ብዬ እላችኋለሁ እንዳለ ወዳጆቹ ነን እንጂ ባሮች ብሎ አልጠራንም፣ ባሮቹም አይደለንም። የዮሐንስ ወንጌል ምዕራፍ 15 ቁጥር 15። ከዚህ የተነሳ በጸሎታችን አባታችን ሆይ እንለዋለን፣ እርሱ አስቀድሞ ወዶናልና እኛም እንወደዋለን። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 19። እግዚአብሔር እኛ ለእርሱ የሚኖረንን ፍቅር ከቀድሞ ጀምሮ ይሻው ነበረ። ይህንንም በነቢዩ ሙሴ እስራኤል ሆይ ስማ፣ አምላክህ እግዚአብሔር አንድ እግዚአብሔር ነው፣ አንተም አምላክህን እግዚአብሔርን በፍጹም ልብህ በፍጹምም ነፍስህ በፍጹምም ኃይልህ ውደድ ሲል በተናገረው ቃሉ ገልጦታል። ኦሪት ዘዳግም ምዕራፍ 6 ቁጥር 4 እስከ 6። ልዑል እግዚአብሔር በልባዊ ፍቅር ላይ የተመሰረተውን እንጂ የታይታ አምልኮን አይሻም። እስራኤላውያንን ስለ ኃጢአታቸው በወቀሳቸው ጊዜ ይህ ሕዝብ ባፉ ወደ እኔ ይቀርባልና በከንፈሮቹም ያከብረኛልና ልቡ ግን ከኔ የራቀ ነውና ብሎ ነበር። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 13። እንዲሁም ደግሞ በወንጌል ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ በጣም የራቀ ነው፣ የሰውም ሥርዓት የሆነ ትምህርት እያስተማሩ በከንቱ ያመልኩኛል ማለት የታይታ አምልኮን የማይወድ መሆኑን የሚገልጥ ነው። የማቴዎስ ወንጌል ምዕራፍ 15 ቁጥር 10። እንዴት ልናመልከው እንደሚገባ ሲናገርም ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገድን ይውደዱ በማለት አምልኮ ፍጹም ልባዊ መሆን እንዳለበት አስገንዝቧል። መጽሐፈ ምሳሌ ምዕራፍ 23 ቁጥር 26። በመሆኑም እግዚአብሔር አምላክህ እኔ ነኝ የሚለው ሐረግ ሰዎች ለእግዚአብሔር እንዲታዘዙና ለእርሱም እንዲገዙ በእርሱ እንዲያምኑና እንዲያመልኩትም የሚያደርግና የሚያበረታታ ነው። ሕይወታቸውን ለእርሱ እንዲሰጡ የሚያስገነዝብ ነው። በዚህ ሁኔታ አምላክነቱን ለሰው ከገለጠ በኋላ ነው ትእዛዛቱን የሰጠው። በዚህ መሠረትም ከፍጹም ፍቅሩ የተነሳ ያደረግኩላችሁን ቸርነት እያሰባችሁ የምታመልኩኝ አምላካችሁ እኔ ነኝና ከኔ በቀር ሌሎች አማልክት አይሁኑልህ በማለት አዝዟል። ከኔ በቀር ሌሎች አማልክት አይሁኑልህ። አንዳንድ ሰዎች ይህንን ትእዛዝ በሚያነቡበት ወይም በሚሰሙበት ጊዜ ይህ ከኔ ጋር ምን ግንኙነት አለው? ይህ ሊነገር የሚገባው ለካህዲያንና ለመናፍቃን ወይም ከሥጋዊ ዕውቀታቸው የተነሳ አለበለዚያም ከፍልስፍናቸው በመነጨ ሁኔታ ከሃይማኖት ያፈነገጡትን ነው። እኔ ግን በሳምንት ይህንን ያህል ቀን እጾማለሁ፣ አስራት አወጣለሁ፣ በየሰዓቱ እጸልያለሁ፣ ከልብ ሁኜ ዘምራለሁ፣
የቤተ ክርስቲያን መርሃ ግብሮችን ያለማቋረጥ እከታተላለሁ፣ ስለሆነም ይህ ትእዛዝ አይመለከተኝም ይሉ ይሆናል። ነገር ግን ይህ ትእዛዝ ማንንም ከማን ሳይለይ ሁሉንም የሚመለከት ነው። ከኔ በቀር ሌሎች አማልክት አይሁኑልህ ተብሎ መነገሩ በሰው ልጅ የተጠረቡትንና የለዘቡትን ሰው ያቆማቸውንና በባሕር ወይም በፀሐይ ወይም በእሳት ወዘተ የተመሰሉትንና በተለያዩ ስያሜዎች የሚታወቁትን ጣዖታት ብቻ ማለት አይደለም። በዚህ አንጻር አንዳንድ ሰዎች ኃይላቸውን ያመልካሉ፣ ውበታቸውን፣ ዝናቸውን ወዘተ ያመልካሉ። እንዲህ አይነቶቹ ሰዎች በየፊናቸው የየራሳቸው ጣዖታትና አማልክት አሏቸው ማለት ነው። እንደዚህ ሆነው እየኖሩ ደግሞ እነዚህ ሁሉ በእውነት እግዚአብሔርን እናመልካለን፣ በእርሱም እናምናለን ሲሉ ይደመጣሉ። በእነርሱ ዘንድ ግን እውነትም ሃይማኖትም ፈጽሞ የለም። በቀደምት ዘመናት የነበሩ ሰዎች ከፍርሃት ወይም ከመጠን በላይ ከሆነ ፍቅር የተነሳ አሊያም ለአንዳች ጥቅም ሲሉ እንግዳ አማልክትን ያመልኩ እንደነበር ታሪክ ያስረዳል። በእነርሱ አመለካከት ጥሩና መጥፎ የሚሏቸው አማልክት ነበሯቸው። ጥሩ ከሚሏቸው ጥቅምን ፍለጋ፣ መጥፎ የሚሏቸውን ደግሞ በመፍራት ያመልኳቸው ነበር። ለምሳሌ ታላላቅ ነገሥታትን ለጥቅም ሲሉ መናፍስትን፣ ታላላቅ ወንዞችን፣ ፏፏቴዎችን፣ እሳትንና የመሳሰሉትን ግዙፋን ፍጥረታትን በመፍራት ያመልካሉ። መጽሐፈ መሳፍንት ምዕራፍ 12 ቁጥር 8 እስከ 14። ከዚህ በመነሳት ዋና ዋና የተባሉትን የባዕድ አምልኮ አይነቶች እንደሚከተለው በዝርዝር እንመለከታለን። አንደኛ፣ ገንዘብን ማምለክ። ገንዘብ ብዙ ሰዎች የተንበረከኩለትና የተገዙለት፣ በሰዎች ልቦና ውስጥም የእግዚአብሔርን አምላክነት የሚቀናቀን ጣዖት ነው። ስለዚህም መድኃኒታችን ኢየሱስ ክርስቶስ በተራራው ስብከት ላይ ለሁለት ጌቶች መገዛት የሚቻለው ማንም የለም፣ ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ለእግዚአብሔርና ለገንዘብ መገዛት አትችሉም በማለት ተናግሯል። የማቴዎስ ወንጌል ምዕራፍ 6 ቁጥር 24። ማንም ሰው እግዚአብሔርን አመልካለሁ እያለ ገንዘብን ከተገቢው መጠን በላይ የሚያፈቅር ከሆነ ራሱን ያሞኛል። ገንዘብን ከእግዚአብሔር አስበልጦ መውደድ ጣዖትን ማምለክ ነውና ሰው የገዛ ገንዘቡ ጣዖት ሊሆንበት አያስፈልገውም። ከገንዘብ ፍቅር መራቅ ያስፈልጋል። ማለትም የገንዘብን መገልገያነት መቃወም ሳይሆን ገንዘብን በተገቢው መንገድ ጥቅም ላይ ማዋል እንጂ የገንዘብ ባሪያ መሆን አይገባም ለማለት ነው። ከዚህም ሌላ የገንዘብ አገልግሎትም ቢሆን ደግሞ ለአምልኮ ጣዖት መፈጸሚያና ለገቢረ ኃጢአት ከሆነ ገንዘብ አምላክ ሆኖ እየተመለከ ነው ማለት ይቻላል። በይበልጥ ደግሞ ገንዘባቸውን በአንዳች አገልግሎት ላይ ሳያውሉት በማከማቸት የሚረኩ ሰዎች ለገንዘብ የተገዙና ገንዘብን አምላካቸው ያደረጉ ናቸው። እንደዚህ አይነት ሰዎች የሳንቲም ስባሪ እንድትወድቅባቸው የማይሹና በፈቃዳቸው ገንዘብን ለበጎ ምግባር የማያውሉ ወይንም የማይመጸውቱ ናቸው። እንዲህ የሚያደርጋቸውም ፍቅረ ንዋይ ወይንም ገንዘብን መውደድ ነው። ገንዘብን ከማንም በላይ ስለሚወዱ በራሳቸው ላይ ጣዖት አድርገው ያመልኩታል። ለገንዘብ ያላቸው ፍቅርና አክብሮት ለፈጠራቸው ለእግዚአብሔርና ባሪያ ሥላሴ ለተፈጠሩ ሰዎችም ከሚሰጡት ፍቅርና አክብሮት የበለጠ ነው። ስለ ገንዘብ ብለው እግዚአብሔር አምላካቸውን የካዱ፣ ወንድማቸውን የሚገድሉ፣ እስከ ሞት ድረስም ራሳቸውን መሥዋዕት የሚያደርጉ እጅግ ብዙዎች ናቸው። የእነዚህ ሁሉ አምላካቸው ገንዘባቸው ነውና ለዚህ ነው ገንዘብ መሰብሰብ ሰውን ከሃይማኖቱና ከፍቅረ ሰብ እንደሚለየው የሚያውቀው አምላክ ለእናንተ በምድር ላይ መዝገብ አትሰብስቡ በማለት ያስተማረው በማቴዎስ ወንጌል ምዕራፍ 6 ቁጥር 19። ስለሆነም ከአምልኮተ እግዚአብሔር ከፍቅረ ቢጽ የሚለይ የገንዘብ ፍቅር ወደ ልቦናችን እንዳይገባና እንዳይሰለጥንብን ከፈጣሪያችንም ጋር እንዳያጣላን ልቦና ደጃችንን አጥብቀን ልንዘጋ በብርቱም ልንጠነቀቅ ይገባል። ይህን ክፉ ጠላት ለመቋቋም የሚያስችለውን ኃይልና ጥበብ መንፈሳዊን እንዲሰጠን ዘወትር እግዚአብሔርን መለመን ያስፈልጋል። አንድ መንፈሳዊ አባት ልጃቸውን ሲመክሩ ልጄ ሆይ ገንዘብ ካለህ በሥራ ላይ አውለው፣ ገንዘብ ከሌለህ ግን ምንም ገንዘብ አትሰብስብ ማለታቸው በፍቅረ ንዋይ የተነሳ የሚመጣው ያጋንንት ጾር አደገኛ መሆኑን የሚያስገነዝብ ነው። መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ በዲያብሎስ በተፈተነ ጊዜ በፍቅረ ንዋይ የመጣበትን ፈተና በጸሊአ ንዋይ ወይንም ገንዘብን በመጥላት ድል የነሳው መሆኑን እያሳሰብን በጥንቃቄ መኖር ያስፈልገናል።
ገንዘብ ሰይጣን ሰውን ለማሰናከልና ለመጣል የሚጠቀምበት ክፉ ባለጋራችን መሆኑን ተገንዝበን በማንኛውም አጋጣሚ በእጃችን የደረሰውን ገንዘብ በማስተዋል ልንጸድቅበት እንጂ አምላክ አድርገን ልናመልከው የማይገባ መሆኑን በማወቅ በጥንቃቄ እንኑር። የማቴዎስ ወንጌል ምዕራፍ 8 ቁጥር 11። መልካም ያደረጉልንን ማምለክ ሁለተኛው ነው። ብዙ ሰዎች ውለታ የዋለላቸውን ሰው ከማክበርና በሚገባው መጠን ከማፍቀር አልፈው ያመልኩታል ወይም ፈጽመው ይገዙለታል። ይህ ባለውለታቸው የሆነ ሰው ከሚከፋ ይልቅ እግዚአብሔር ቢያዝንባቸው መልካም እንደሆነ ሁሉ ይህንን ተግባራቸውን እንደ ጽድቅ ይቆጥሩታል። አንድ ደራሲና ገጣሚ ለሰዎች መልካምን አድርግ ልቦናቸውን ያንተ ታደርጋለህ በማለት የተናገረው በዋሉላቸው ውለታ ወይም ከሰሩላቸው መልካም ሥራ የተነሳ በሌሎች ዘንድ ውለታ በተዋለላቸው ዘንድ ማለት ነው የሚመለኩትን ለመጥቀስ መሆኑ ግልጥ ነው። እኛ ግን መልካም የምንሰራው ስለ ሰማያዊ ዋጋ ብለን እንጂ የሌሎች ገዢዎች ወይንም ተገዢዎች በሰዎች ልቦና ጣዖት ለመሆን ብለን መሆን የለበትም። መልካም ላደረገልን መልካም ውለታ መዋል ብቻ ሳይሆን ማድረግ ለሚያስፈልገው ሁሉ መልካሙን ማድረግ ከሰብአዊነታችንና ከክርስትናችን ሕግ የተነሳ ልንፈጽመው የሚጠበቅብን ከመሆኑ በቀር መከበርንና መመለክን በመሻት ሊሆን አይገባም። መልካም የሰሩልንንም ሰዎች ቢሆን እግዚአብሔር ውለታውን በላይ በሰማይ በመንግስቱ እንዲከፍላቸው ከመጸለይ በቀር እንደ ፍጹማን አማልክት ቆጥረን በደባልነት ልናመልካቸው የማይገባ መሆኑን ደግሞ ማስተዋል ያስፈልጋል። ለመልካሙ ስራቸው የማይጠፋውን ሰማያዊ ዋጋ ከፈጣሪያቸው ከእግዚአብሔር ማግኘት ሲገባቸው በውዳሴ ከንቱ ገመድ ተጠልፈው እንዲወድቁ ድካማቸውንና ማንነታቸውን እያሰቡ በትሕትና ከመኖር እንዲዘነጉ እንዲሁም ደግሞ በምድራዊ ምስጋና ሰማያዊውን በረከት እንዲለውጡትና በጠቅላላው በነፍሳቸው እንዲጎዱ ምክንያት ከመሆን ለመዳን ብርቱ ጥንቃቄ ማድረግ ተገቢ ነው ወይንም ያስፈልጋል። ሶስተኛ ዝናን ማምለክ ነው። አንዳንድ ሰዎች በሚገባ ወይም በማይገባ ነገር ለዝናቸው ወይም ለሚያውቁት ሰው ዝና ሲሟገቱ ይታያሉ። የራሳቸውን የሚሟገቱለትን ሰው ስህተት ለመሸፈን ጥፋትን ከቤተ ክርስቲያን፣ ከሕዝብ ወይም ከመንግስት በላይ አድርገው የእርሱን ዝና ለመጠበቅ ይጥራሉ። መሳሳታቸውን ወይም የሚሟገቱለት ሰው ስህተት መፈጸሙን ቢያውቁም ስለ ምድራዊ ዝና ሲሉ እውነትን ለመደበቅ ይሞክራሉ። ይህ ደግሞ ለዝና መገዛትና ዝናን ማምለክ ነው። ጸሐፊው ስለ ዝና የሚሟገቱትን አስመልክቶ የባልንጀራህ ዓይን ለስህተት የተነደፈች ናት፣ የጠላት ዓይን ግን እያንዳንዱ ጥፋት ትገልጣለች ብሏል። የወዳጁን ስህተት የሚሸፍነው የዚህ አይነቱ ባልንጀራ ጠቃሚ አይደለም። ጥፋቴን አይቶ ካልነገረኝ እንድታረምም ካልመከረኝና ለባዶነቴ ቢሟገትልኝ በመጨረሻው ላይ ዕጣ ፈንታዬ ጽዋ ተርታዬ ከሚሆነው ውድቀቴ ሊያነሳኝ አይችልምና ምን ይረባኛል? እውነተኛ ባልንጀራ መስዋዕት ነው ሲሉ አበው የተናገሩት መቼ በዋዛ ሆነና። ለአንድ ሰው ዝና ተብሎ እውነት መስዋዕት መሆን አልፋ መሰጠት የለባትም። ለጥቅም ተብሎም የሰው ዝና መጠበቅና የሐሰት ጠበቃ መሆንም ተገቢ አይደለም፣ በእግዚአብሔር ዘንድም የተጠላ ነው። ስለዚህ ነገርን መጻፍ ኃጥኡን የሚያጸድቅና በጻድቁ ላይ የሚፈርድ ሁለቱ በእግዚአብሔር ዘንድ አጸያፊዎች ናቸው ይላል መጽሐፈ ምሳሌ ምዕራፍ 17 ቁጥር 15። እውነትን ስለ ሰው ወይም ስለ ራስ ዝና መለወጥ የእውነት አምላክና እውነት የሆነውን እግዚአብሔርን ክዶ ባለዝና የሆነውን ሰው ወይም ራስን ማምለክ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ እኔ መንገድ እውነት ሕይወትም ነኝ ብሏልና እውነትን ለዝና መለወጥ ጣዖትን በማምለክ ከእግዚአብሔር ጋር መጣላት ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 6። ለልዑል እግዚአብሔር የሚገባውን ክብር ለፍጥረታዊ ሰው የሚሰጥ ከእግዚአብሔር ይልቅ ሰውን የሚያመልክ ነው። እግዚአብሔርን ከማስደሰት ይልቅ ሰውን በማይገባው ነገር ለማስደሰት የተሰለፈ የሚያስደስተውን ሰው ያመልካል። ለእግዚአብሔር ከመታዘዝ ይልቅ የእግዚአብሔርን ትእዛዝ ወደ ጎን በመተው ለሰው ፈቃድ የሚታዘዝለትን ሰው ያመልካል። ሐዋርያው ቅዱስ ጳውሎስም ሰውን ወይስ እግዚአብሔርን አሁን እሺ አሰኛለሁን ይላል። ወይም ሰውን ደስ ላሰኝ ይፈልጋለሁን? አሁን ሰውን ደስ ባሰኝ ያ የክርስቶስ ባሪያ ባልሆንኩም በማለት መናገሩ ለዚህ ነው። ገላትያ ምዕራፍ 1 ቁጥር 10። ማንም ሰው ቢሆን የሚያደርገውን ነገር ሁሉ በንጹሕ አእምሮ እግዚአብሔርን ለማስደሰት እያሰበ ማድረግ አለበት። ለቸሩ ፈጣሪ ለልዑል እግዚአብሔር የሚገባውን ፍቅር፣ አክብሮትና አምልኮት ለማንም ሳይለውጥና ማንንም ሳያወድስ ሕሊናውንም ክዶ ለሌሎች ዝና ሳያጎበድድ
በክርስቲያንነት የሚጠበቅበትን እያደረገ በመንፈሳዊ ሕይወት መኖር የሰው ሁሉ ግዴታ ነው። ይህ ካልሆነ ከኔ በቀር ሌሎች አማልክት አይሆኑልህ ያለውን የእግዚአብሔርን ትእዛዝ እንዴት ማክበር ይቻላል? አራተኛ ታላላቅ ሰዎችን ማምለክ። መጽሐፍ ቅዱስ ለዋኖቻችሁ ታዘዙና ተገዙ፣ እነርሱም ስለ ስንፍናችሁ ይተጋሉ ይላል። ዕብራውያን ምዕራፍ 13 ቁጥር 17። ይህ የሐዋርያው አባባል ታዘዟቸው፣ አታምፁባቸው ማለት እንጂ በእግዚአብሔር ፈንታ አምልኳቸው የሚል ትርጉም የለውም። የሀገር መሪዎችንም ሆነ መንፈሳውያን አባቶችን ለመሪነታቸውና ለመንፈሳዊ አባትነታቸው በሚገባ መጠንና ወሰን በመታዘዝ ልናከብራቸውና ልናገለግላቸው ከሚገባ በቀር ከእግዚአብሔር ጋር በሚወዳደር ክብር ልናመልካቸውና ከፈጣሪያችን ጋር የሚያጣላ ትእዛዛቸውን ለመፈጸም ፈቃደኞች ልንሆን አይገባም። መሪ ወይም መንፈሳዊ አባት ከሚጠበቅበት ኃላፊነት ውጭ የሆነ እንደሆነ ከበታች ያለውም ተከትሎት በማይገባ መንገድ እንዲሄድና የማይገባ ስራም እንዲሰራ የሚያስገድደው ሕግ አልተሰራም። መንፈሳውያን አባቶችና መሪዎች የነበሩት እነ አርዮስ፣ መቅዶኔዎስ፣ ንስጥሮስና አውጣኪን የመሳሰሉት ሁሉ ከእውነት ባፈነገጡበት ጊዜ መንፈሳውያን ልጆቻቸው ሁሉ አብረው አላፈነገጡም። ከሃይማኖት ውጭ የሆነ ከምግባር የሚለይ ክፉ ስራቸውን ነቅፈው አውግዘው ለዩአቸው እንጂ መንፈሳውያን አባቶቻችን ነበሩ ብለው አልተቀበሏቸውም። ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል ተብሏል። የሐዋርያት ሥራ ምዕራፍ 5 ቁጥር 29። ከእግዚአብሔር ይልቅ የእነዚህን መናፍቃን ትምህርት አምላካቸው አድርገው የተከተሏቸው ሁሉ ጠፍተዋል፣ ከቤተ ክርስቲያን አንድነትም ተለይተዋል። ከህሊና ጋር የሚቃረን ለአእምሮ የማይመች የሰውን የማንነት ሚዛን ያለፈ እንዲሁም እግዚአብሔርን ከማምለክ ጋር የሚጋጭ ታዛዥነት እግዚአብሔር የሚሻው የሚቀበለውም አይደለም። ሰው ውስጣዊ ሰላሙን የሚያናጋውን ከራሱ ነፃ ህሊና ጋር የሚያጣላውን ሃይማኖቱንና የክርስትና ሕይወቱን የሚፈታተነውን ትእዛዝ እንዲቀበል ከእግዚአብሔር ፈቃድ አይደለም። መንፈሳዊ መሪና አባትም በተሰጠው መንፈሳዊ ስልጣን የእግዚአብሔር እንደራሴ በመሆኑ የመንፈሳዊ ልጁን ውስጣዊ ሰላም የሚያናጋ መንፈሳዊ ቅድስናውን የሚያደፈርስና የሚፈታተን ትእዛዝ ማዘዝ የለበትም። ይህንን መሰሉ ትእዛዝ አባታዊ አይደለምና፣ ስለዚህ ታላላቆቻችንና መሪዎቻችን በሚገባው መጠን መታዘዝ እንጂ ማምለክ ከእግዚአብሔር ላጣላ የሚችል ትእዛዛቸውን መቀበል አይገባም። ታላቅነታቸው የልጆቻቸውን መንፈሳዊ የሆነ አካላዊ ችግር የሚያቃልል እንጂ በራሱ ችግር መሆን የለበትም። ይህም ከፍርሃት የተነሳ ወደ አምልኮ ሊለወጥ ይችላልና። አድማጮቻችን ለዛሬ በዚህ ልክ ይበቃናል። እግዚአብሔር ቢፈቅድ በቀጣይ ደግሞ በክፍል 4 እንገናኛለን። ለኔስ ልዩ ነህ ድንግል ማርያም፣ ለኔስ ልዩ ነች መብርሃን፣ ፈልጌ 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 ላንቺ ምስጋና አላገኘሁም፣ ላንቺ ምስጋና አላገኘሁም።